ትግል ላይ ነበሩ እርሶም ያኔ ትግል ላይ ነበሩ ስለዚህ ያድርግ ኢትዮጵያን ፋሚን በሚል ኦክስፎርድ ላይ በተመዘገበ ቃል ውስጥ ምሳሌ አድርጓታል እዚህ ጋር አንብበውታል ብዬ አስባለሁና ምሳሌ ነክሷ እንደው እንደ አንድ ኢትዮጵያዊ ምን ሰማውታል ይሄን ነገር ሲያዩ የተቀላቀለ ነገር ነው ባንድ በኩል እንደማንኛውም ዜጋ በጣም አዝናለሁ አፍራለሁ ውርደት ነው የላሊበላ ነው ቀብሩ ቤተክርስቲያን የዛሬ 1000 ዓመት ገደማ የሰራ ህብረተሰብ አርሶ መብላት አልቻለም የአክሱም ሐውልትን የዛሬ 2000-3000 ዓመታት መገንባት የቻለ ህብረተሰብ አርሶ መመገብ አልቻለም ቢያ በጣም አሳዛኝ ነው አዋራጅ ነው ከምንም ነገር በላይ ለዕለት ጉርስ ለመና መውጣት እንደ ህዝብ ለማኝ መሆን ከሰውነት መውረድ ነው እና በጣም ትልቅ ሀፍረት ይሰማኛል በመጨረሻ ግን እነዚህ ነገሮች የሆነ ግለሰብ ስተቶች አይደሉም የራሳቸው የረጅም ታሪክ ያላቸው ናቸው እና በቁጣም በቁጭትም ብቻ የሚወገዱ አይደሉም በተመሳሳይ መልኩ የረጅም ጊዜ ትግል የረጅም ጊዜ ቁርጠኝነት የአንድ ትውልድ ብቻ ሳይሆን የ3ም የ4ም ትውልዶች እልህ ቁጭት እና ቁርጠኝነት የተላበሰ ትግል የሚጠይቅ እንደሆነ ይገባኛልና ከዚህ በመነሳት ያ ነገር እስኪገፈፍ ድረስ ያ ነገር እስኪወገድ ድረስ ቢያንስ ያ ነገር እንዲወገድ የበኩሌን ድርሻ ተጫውቼ እስከጨረስ ድረስ ማረፍ ማለት ይሄን ውርደት ይሄን ከሰው በታች መሆን አሜን ብሎ መቀበል ነው የሚል ስሜት ነው የሚፈጥርብኝ